ካለው ባይሆን ደግሞ ልንገርሽ ባይሆን ደግሞ ማለት ነው ልጅ ነው ማለት ነው ዘንድሮም አይሰማም የለም ምን ያላረችው ሚስኮረም ሆነ የሚያፍረው ወንድ ሆኗል ማለት ነው ያላገባሽ ከዛ አለመጠመጥና ካንቺ ጋር ተፈቃቀርም ብዬ ተሸክሜ ሲዞር ነው ያለሽ አረዳድ አሪፍ አይመስለኝም። አንተ ነህ ያንቺ ችግር የለም እኮ ያንቺ እንደው ነው ይሁን አንተም ቤት ነህ ነው ዲኒ አገናኘኝ ያለች አገናኘን በቃ ማገናኘት እኮ ነው። እኔ እኮ ምን አደረኩኝ? ሰው አገናኘኋችሁ ሀሳቤን ልንገረው በአካል አይቼው አላውቅም። የሚፈታ ጉዳይ ካልሆነ እንግዲህ ማግባት የምፈልገው እሷ ነው ታውቂያለሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአቲካብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ እኔ በጣም ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬም እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንግዲህ ኢሳም እኔ ከኢክራም ውጭ ሌላ አላገባም ማግባት የምፈልገው ኢክራምን ነው እያላት ነው ማለት ነው። እና የልጅቱ ፈጣጣነት በጣም ነው የሚገርመው። ሽማግሌ ትልኪ ወይ እንዴ አላት ባለፈው ቪዲዮ ላይ ራሱ ማለት ነው። ወይ ሽማግሌ ትልኪ አላት። ይችል ግን ምን ነው የሚቆጣት የሚመክራት ጓደኛ ምናምን ራሱ የላትም። በቃ በጣም ልቅ ሆነች ቀዥቅዥ አለች ማለት ነው። ያው በእርግጥ እሷ እንደለመደች ያው አስሩ ጋር እየተለጣጠፈ እንደምሳሪያው ፕራንክ ምናምን እሱ ጋር ደግሞ ስሬስ ነው የሚናገራቸው ነገሮች የሚነግራት ነገር ራሱ ለሷ ራሱ ትምህርት ነው። ግን ልጅቱ ምንም የሚገባት አልቃ አይደለችም ማለት ነው። ሀቂቃ እኔ አትመቸኝም። በነገራችን ላይ አድናቂዋም አይደለሁም ይቅርታ አድርጉልኝና የሷ ተቃራኒ ነኝ ማለት ነው። ጠይብ በእርግጥ ሰው የወደደው መከተል መብቱ ነው እና እኔ የሷ አድናቂም አይደለሁም አልጠላትም። አላህ ሂዳያ ያስጣት። ሴት ልጅ በቃ ማፈር ሀያ ማድረግ ምናምን ቀረና በቃ ወንዶቹ ናቸው የሚሽኮረመሙት ሀያ እያደረጉ ያሉት። በቃ ሴቱ ሽማግሌ ሊልክ ነው ወደ ወንድ ቤት ማለት ነው። ሽማግሌ ላኪ አላት እኮ ባለፈው። ሽማግሌ ትልኪ እንዴ አላት። እና እኔ አንቺ ጋር አልርመጠመጥም አላት። እኔ አንቺ ጋር አልርመጠመጥም ማግባት የምፈልገው እሷን እንደሆነ ታውቂያለሽ። ባላገባም እንኳን መቼም ነው ማላገባው እሷን ካልሆነ። ለምን ቁሜ አልቀርም እንደ ባህር ዛፍ እንደ ጽዲ ለምን ደርቄ አልቀርም ብሏል ማለት ነው። ከኢክራም ውጭ ወደ ውጭ እያለ ነው ማለት ነው። ሀቂቃ ከኢክራም ውጭ እስኪ አንድ ዩቲዩበር ጋር ሲለጣጣፍ ሲተሻሻ አይተነዋል ሲላላስ የምትሉ እሱ እኔ በዚህ በኩል በጣም አድናቂው ነኝ ማለት ነው። አድናቂው ነኝ ወዳጁ ፍቅር ሳይሆን አድናቂው ነኝ እኔ በነገራችን ላይ ማለት ነው። በዚህ ባህሪው እኔ በጣም ደስ ይለኛል። ከሰዎች የሚነካካው ነገር የለም ማለት ነው ሀቂቃ። እና እንግዲህ ቁረጪ ካናቱ ላይ ወረጂ። ሚክሮ ደግሞ ያገኘች ቀን ጉሮሮሽን ነው የምትይዝሽ። እና ተጠንቀቂ፣ ልብ ግዢ። እስኪ ኮስተር በይ እስኪ አትንቀዥቀዥ፣ አትንቀልቀይ፣ አርፈሽ ተቀመጪ አላት እኮ ባለፈው ቪዲዮ ላይ። ቅልቅል መንቀዥቀዥ በቃ እግሯም እጇም አፏም አይኗንም በቃ ቂጧን ሁሉ ነው ይበላት። ቁጭ ማለት ሁሉ ራሷ አትችልም። አይታችሁ ከሆነ መነካካት፣ ልብሱን ምኑን፣ የራሷን ቦርሳ መነካካት ምናምን በቃ ምንም አቅል የሆነ ሰብር የሚባል ነገር አልፈጠረባትም ማለት ነው። በቃ ቅዥቅዥ ቅልቅል ያለች ልጅ። አረ ቢስሚላህ። ሴት ልጅ ደግሞ ይኸውልሽ ሰከን ረጋ ሲል ነው ማለት ነው። እና የረጋ ነገር ቅቤ ይወጣዋልና ሰከን በይ። ስትንከረፈፊ እዚህ ሳምሳም ያልሽ ደግሞ ያ አህሙ ጥሎሽ እንዳይሄድ። እሱማ ደግ ሆነ። የነባ ግፍ ነው ማለት ነው። እሷ ጥለው ስትሄድ ነባ ነበረች ከጎኑ። ነባን ጥሎ ደግሞ እሱ አሁን ነባን አስለቅሶ ፈኪ ጋር ፈኪ ምንድን ነበር የሚላት ያወጣላት ስም ነበር ጠፋኝ። እርግቧ